ሙቀት እየጨመረ ሲመጣ ደግሞ ይሄ ኤሌክትሮላይቱ ምን ያደርጋል? ዲኮምፖዝ ያደርግብናል። አኖድ ላይ አንዴ መጨመር አንዴ መቀነስ መቀነሱ ኒው የሆነች ሜካኒካል ክራክ ትፈጥራለች። አዲስ ክራክ ከተፈጠረች አኖድ ላይ ያለችው ሶሊድ ኤሌክትሮላይት ኢንተርፌስ ኤስአይ እንለዋለን። እዚህ ላይ ያለችው ከረንት ኮሌክተር አለችን ኮፐርነት። ይሄ አኖድ የምንለው ነው። ግራፋይት ነው አኖድ የምንላለች። ካቶድ በሴም ሽት ላይ ማለች። ከካቶድ ላይ ከረንት ኮሌክተር አለው። ይሄ ሴፓሬተር አለ። እዚህ ውስጥ ኤሌክትሮላይት ይመራሉ ማለት ነው። እዚህ ሰዓት ላይ ፉል ቻርጅ ዲስቻርጅ ስናደርገው ይሄ ያድጋል፣ ያብጣል፣ ይመለሳል፣ ያብጣል። የዛኔ ኒው የሆነ ኤሪያ ትገኛለች ክራክ ስላለ ማለት ነው። እዚች ኒው ኤሪያ ላይ ደግሞ አክቲቭ የሆነች ሊቲየም አየን ትመጣና ምን ታደርጋለች? ኢምቤድ ታደርጋለች። የሶሊድ ኤሌክትሮላይት ኢንተርፌስ ጥቅም እዚ ሊቲየም ነው። አክቲቭ የሆኑ ማቴሪያሎች ይመጡና አኖድ ላይ ምን ያደርጋሉ? ኢምቤድ ይደረጋል። ፊልም ፕሮቴክሽን ፊልም ኦፍ ሌየር ነው። ኤስአይ ጥቅም አለው። አክቹሊ ኢትስ አክቲቭ ማቴሪያሎች መጥቶ እዚህ ላይ መጋገር ነው። ጥቅሙ ምንድነው? አኖድ ከቀጥታ ኤሌክትሮላይቱ ጋር ዳይሬክት ኮንታክት እንዳይኖራቸው። ዳይሬክት ኮንታክት ካለው ደግሞ ምን ይበላብናል? ከረንት ኮሌክተራችንን ኮፐርን ስለሚበላብን ነው። ይሄ ነገር ግን እያደገ ሲመጣ ግን ሊቲየም ፕሌቲንግ የምንለው ይመጣና እችን ሴፓሬተሯን ሲበሳት ሾርት ሰርኪዩት ያደርግና ተማረናዌ የምንለው ነገር ላይ ይሆናል። ያዛ ነው ደንድራይት ፎርሜሽን ይባላል። አንወንትድ ነው የማንፈልገው አይነት ስለሆነ ማለት ነው። እቺ ጥቅምም አላት ጉዳትም አላት። ክራክ ሲመጣ አዲስ ማቴሪያል መጣ እዚህ ጋር ሊቲየም ስትጣበቅብን ማቴሪያላችን ምን ሆነ ማለት ነው? አክቲቭ ማቴሪያላችን አጣ ነው ማለት ነው። ሙቀት እየጨመረ ሲመጣ ደግሞ ይሄ ኤሌክትሮላይቱ ምን ያደርጋል? ዲኮምፖዝ ያደርግብናል። ዲኮምፖዝ ካደረገ ደግሞ ይሄ ሶልቬሽን ኢፌክት ከዚህ ወደዚህ የሚመጣበትን ነገር ላይ እንዳያደርግ ያደርግናል ማለት ነው።